አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። ይህን ሲያይ አዶናይ በጣም ልቡ ተነካ። እርሱ በልቡ አንድ ነገር አለ፣ እኔ ምን ማድረግ እችላለሁ? አንድ ውሳኔ። በዚያ ቀን አዶናይ አንድ ታላቅ ውሳኔ ወጣ። ዝናዬን ለራሴ ብቻ አልጠቀምም፣ ለህፃናት ህይወት እጠቀማለሁ። ይህ ውሳኔ ህይወቱን ቀየረ። ታላቅ ተልዕኮ። ከዚያ በኋላ አዶናይ ሀርት ቱ ሀርት ችልድረንስ ኤድ የተባለ የህፃናት ድጋፍ ድርጅት ጋር ተገናኘ። ታዋቂው ቲክቶከር አዶናይ ወደ ሀገር አሜሪካ አቀናም። አዶናይ በሽኝት ላይ ይገኛል። ጉዞ ወደ አሜሪካ በትላንትናው ምሽት በማረጉ አሜሪካን ሀገር ገብቷል። ትልቅ ዓላማን ያነገበ ጉዞ እንደሆነም ታውቋል። ይህ ትልቅ ዓላማ ምን ይሆን? ሰላም እንደምን ቆያችሁልን? በሀገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን፣ ይህ ውስጥ አዋቂ ቻናላችን ነው። በዚህ ቻናላችን ከላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና እንዲሁም ትምህርቶችን የምናቀርብበት ቻናላችን ነው። እውነትን ከምንጩ መረዳት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። እኛ ጋር መረጃ ሳይሆን እውነት አለ። ስለዚህ ቪዲዮውን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። አዶናይ ለአንድ ትልቅ ዓላማ በትላንትናው ዕለት ምሽት ላይ ማለት ነው ወደ አሜሪካን ሀገር በረራውን አድርጓል። ነገሩ የሆነው እንዲህ ነው። አንድ ቀን በአዲስ አበባ ከተማ ውስጥ የተለመደ ቀን ነበር። ሰዎች ወደ ስራቸው እየሄዱ ነበር። መኪናዎች በመንገድ ላይ እየተጋጠሙ ነበር። ህፃናትም ወደ ትምህርት ቤት እየሄዱ ነበርም። በዚያ ቀን ግን ለአንድ ሰው ልዩ ቀን ነገር ሊጀመርም አሃዱ ይላል። ይህ ሰው ብዙ ሰዎች የሚያውቁት በቲክቶክ ላይ በሚሊዮኖች ተከታዮች የተከበበው አዶናይ ነበር። አዶናይ ለብዙ ሰዎች የሚታወቀው በአስቂኝ ቪዲዮዎቹ ነበርም። ሰዎችን ማሳቅ ይወድ ነበር። ሰዎችም እርሱን ማየት ይወዱ ነበር። ነገር ግን አዶናይ ልቡ ውስጥ ሁልጊዜ አንድ ጥያቄ ነበረም። እኔ ያለኝን ዝና ለምን አልጠቀምም? አንድ ቀን ይህ ጥያቄ መልስ አገኘ። አንድ ትንሽ ህፃን አዶናይ አንድ ቀን በሆስፒታል ውስጥ አንድ ትንሽ ህፃን አየ። ይህ ህፃን በልብ ህመም እየተሰቃየ ነበረ። እናቱ ካጠገቡ ተቀምጣ እያለቀሰች ነበር። ሐኪሞቹ አንድ ነገር ብቻ አሉ። ቀዶ ጥገና ካልተደረገለት ህፃኑ ሊታመም ይችላል፣ አለፍ ብሎም ሊሞት ይችላል። ነገር ግን ቀዶ ጥገናው ውድ ነበረም። እናቱ ግን የሚከፈለው ገንዘብ አልነበራትም። ይህን ሲያይ አዶናይ በጣም ልቡ ተነካ። እርሱ በልቡ አንድ ነገር አለ፣ እኔ ምን ማድረግ እችላለሁ? አንድ ውሳኔ። በዚያ ቀን አዶናይ አንድ ታላቅ ውሳኔ ወጣ። ዝናዬን ለራሴ ብቻ አልጠቀምም፣ ለህፃናት ህይወት እጠቀማለሁ። ይህ ውሳኔ ህይወቱን ቀየረ። ታላቅ ተልዕኮ። ከዚያ በኋላ አዶናይ ሀርት ቱ ሀርት ችልድረንስ ኤድ የተባለ የህፃናት ድጋፍ ድርጅት ጋር ተገናኘ። ይህ ድርጅት በልብ ህመም የሚሰቃዩ ህፃናትን ለመርዳት የሚሰራ ነበረም። እነሱ አዶናይን አንድ ጥያቄ ጠየቁት፣ ከኛ ጋር ትሰራለህ? አዶናይ ሳይዘገይ አዎ አለ። ወደ አሜሪካ የሚጀመር ጉዞ። በቅርቡ አዶናይ ታላቅ ጉዞ ሊጀምር ነው። እርሱ ወደ አሜሪካ ሊጓዝ ነው። ምክንያቱም በዚያ ድጋፍ ለማሰባሰብ፣ የህፃናትን ታሪክ ማስተላለፍ፣ ለህክምና እገዛ መፈለግ ይፈልጋል። ብዙ ህፃናትን ተስፋ ያገኛሉ። አዶናይ ይህን ሲያደርግ ብዙ ህፃናት ተስፋ ጀመሩ። ለመኖርም አንድ ብለው ጀመሩ። አንድ ህፃን እንዲህ አለ፣ እኔ ልድን እችላለሁ። እናቱ ግን አለች፣ አዎ ምናልባት አዶናይ ይረዳናል። ታላቅ መልእክት ነበርም። አዶናይ አንድ ነገር ያምናል። የአንድ ህፃን ልብ ሲመታ የሀገር ተስፋ ይቀጥላል። ስለዚህ እርሱ ይህን ጉዞ ጀምሯል። መጨረሻ ላይ እንግዲህ ይህ ታሪክ እዚህ አይቆምም። ይህ ታሪክ ገና መጀመሪያው ነው። አዶናይ ወደ አሜሪካ ሲጓዝ ምናልባትም የብዙ ህፃናት ህይወት ይድናል። ምናልባት አንድ ቀን እነዚያ ህፃናት ታላቅ ሰዎችም ይሆናሉ። ይህንን ታሪክ ይናገራሉ። አንድ ቀን አዶናይ የእኛን ልብ ትርታ አዳነ ይላሉ። የ2017 የኢትዮጵያ ምርጥ የቲክቶክ ተሸላሚ ቲክቶከር ኦፍ ዘ ይር በሚል የሚታወቀውና በሚሊዮኖች ዘንድ ተወዳጅነትን ያተረፈው አዶናይ በጎ የሆነ ተልዕኮ ይዞ ወደ ሀገር አሜሪካ በመጓዝ ላይ ነው። ይህ ጉዞ ለግል ዓላማ ሳይሆን በኢትዮጵያ ውስጥ በልብ ህመም ምክንያት ለሚሰቃዩ ህፃናት ህይወት መትረፍ የሚደረግ ትልቅ ዓላማን የሰነቀ ነው። አዶናይ ከሀርት ቱ ሀርት ችልድረንስ ኤድ
ጋር በመተባበር በአሜሪካ የሚያደርጋቸው ሁለት እንቅስቃሴዎችን በዝርዝር ተቀምጠዋል። አንደኛ በገንዘብ እጥረት ምክንያት ቀዶ ጥገና ለማግኘት የሚጠባበቁ በሺዎች የሚቆጠሩ ህጻናትን ድምጽ ለዓለም ያሰማል። ሁለተኛው ደግሞ ለልብ ህክምና የሚያስፈልጉ የህክምና መረጃዎችንና መድኃኒቶችን ለማግኘት ድልድይ ይሆናል ተብሎ ይጠበቃል። አዶናይ በቲክቶክ ያለውን ሰፊ ተጽዕኖ ለበጎ ተግባር በማዋል የብዙ ህጻናትን የልብ ትርታ ለማስቀጠል መነሳቱ ለሌሎች ወጣቶች ተጽዕኖ ፈጣሪዎች ትልቅ አርአያም ነው። አዶናይ በተለያዩ ትችቶችና እንዲሁም አድናቆቶች ያለፈ ትልቅ ወጣት ነው። በተለያዩ የበጎ ስራዎቹም ይታወቃል። አንድ ቀን ምን ሆነ መሰላችሁ? ወደ ወላይታ ከተማ ባቀናበት ጊዜ 3 ታዳጊ ወጣቶች ጫማ ጽዳት ላይ ስራ ተሰማርተው ስራ እየሰሩ ያገኛቸዋል። ነገሩ እንዲህ ነው። አስፋልቱ በዘነበው ዝናብ በጎርፍ ተጥለቅልቆ እናም ሰዎችን በ10 ብር ሲያሻግሩ ከአዶናይ ጋር ይገናኛሉ። ስራ ፈጠራቸው ስላስደሰተው የሚያስፈልጋቸውን አሟልቶ ቲክቶክ አስጀምሮ ህይወታቸውን ሊቀይር ሀብሎ ይጀምራል። ጸጉር ቤትም ወስዶ ጸጉራቸውን አስተካክሎ ልብሳቸውንም ፏ አድርጎ 5 ስታር ሆቴል አሳርፎ ዲቻ ቦይስ ብሎ አካውንት ከፍቶ ስራውን ይጀምራል። 15 ቀን ባልሞላ ጊዜ ውስጥ ከ100,000 በላይ ተከታይም ያገኛሉ። እንደምትመለከቱት የተለያዩ ገዛዎችን እያደረገ ያቅሙን ሲሞክርና ሲጣጣር የወላይታ ህዝብ ይመለከተዋል። ለዚህም ጠርተው ፍቅራቸውንና አክብሮታቸውን ገልጸውለታል። ከዚያን ጊዜ በኋላ በተለያዩ መልካም ስራዎቹ አበክሮ ቀጠለበት። ማህበራዊ ሚዲያውንም እንደ ጉድ አጥለቀለቀው። አንዳንዴ በሚናገራቸው ነገሮች እንደ ጉድ ሲተች፣ ሌላ ጊዜ ደግሞ በመልካም ስራዎቹ አድናቆቱን እያገኘ በውዝግብ መሃል ሆኖ እውቅናው ከፍ እያለ መጣ። አዶናይ ሰግጥ ፈምስ ብሎ በተናገረው ቃሉ ለእስር ተዳርጎ እንደነበረም የቅርብ ጊዜ ትውስታ ነው። ውድ ቤተሰቦቻችን አዶናይ ለቅዱስ ተልዕኮ ወደ አሜሪካ ማቅናቱን አስመልክቶ ያደረስናችሁ መረጃ ይህንን ይመስል ነበር። ይህ ወጣት ተጽዕኖውን ለበጎ ተግባር ማዋሉ ለሁላችንም በጣም ትልቅ አርአያ ነው። የጉዞውን ሂደት እየተከታተልን መረጃዎችን የምናደርሳችሁ ይሆናል። መልካም ጉዞ አዶናይ፣ ስኬት ካንተ ጋር ትሁን፣ በሰላም ተመለስ ልንለው እንወዳለን። ውድ ቤተሰቦቻችን አብራችሁን እስከ ፍጻሜው ስለዘለቃችሁ ከልብ አድርጌ ላመሰግናችሁ እወዳለሁ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን እየተጫናችሁ እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር አጋር ቤተሰብ ሁኑን። ለዛሬ የነበረን እዚህ ጋር ይሄን ይመስላል። ሰናይ ጊዜ